በቃ በቋሚነት የሚሰራ ነገር እንደሌለ መማር አለበት ይሄ ህዝብ። መኪና ያላችሁ ሰዎች በእግር ብዙ ስለማይጓዙ ጫማቸው አይበላም። አዲስ አበባ ፔዋዶ መታገው ገላታ አላታ ቦንቷ ሰባራ የከነ ድንኳን ሰፊ እንጂ ልብስ ሰፊ አልነበረም። ለናይት ክለብ ከሰጧቸው ለዴፓሪ ከሰጧቸው ፍቃዱን ይንገሩን። በዚያ መንገድ ከሆነ ያወጡት ቤታችሁ የተፈታ ይሆናል ነው እንቅልፌ ነግቼ እንደገለ ዓለም እንዴት ሆን ብዬ ራሴን ጠየ ሰላም ቅዱሳን እግዚአብሔር ቤተሰቦች በጌታ በኢየሱስ ስም ሰላም እላችኋለሁ። እህታችሁ ነቢይት ብርቱካን ነኝ። ኢየሱስ ክርስቶስ ያድናል። እዚህ ስፍራ ላይ እንግዲህ እግዚአብሔር ስፍራ ሰጥቶናል። የሚያስገርም የእግዚአብሔር ክብር፣ የሚያስገርም የእግዚአብሔር ጣት እየተካሄደ ነው። ስለዚህ መታችሁ የዚህ በረከት ተካፋዮች እንድትሆኑ በጌታ በኢየሱስ ክርስቶስ ስም ጋብዣችኋለሁ። ለዕለቱ ለበሽተኞች ይጸለያል። በተለያየ ችግር ውስጥ ላሉ ሰዎች ይጸለያል። እግዚአብሔር ብዙዎችን ከአጋንንት ነፃ እያወጣ ነው። የማይወልዱ ሰዎች እየወለዱ ነው። የሚቀጥለው ሳምንት ደግሞ የኢየሱስ የስሙን ኃይል ጨርቅ ይሰጣል። ይሄ ጨርቅ ደግሞ ለብዙዎች እግዚአብሔር አምላክ ተአምራትን ድንቅን ይሰራል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር እሳት ባለበት የእግዚአብሔር መንፈስ ባለበት በዛ ምን አለ ይላል? አርነት አለ። መታችሁ የዚህ በረከት ተካፋዮች እንድትሆኑ ሳምንት ልዩ የሆነ ፕሮግራም አለን። በዛ ፕሮግራም ላይ ተጋብዛል። ምንቴ የኢየሱስ የስሙ ኃይል በጨርቁ ላይ ይሰራል እና ቪዛ ቢላክልን እንዴት ነበር? ኦኬ ውጪ ነው ውጪ እኮ ነው። አሜሪካ ነው። በጣም አሪፍ ቦታ ነው እና በጨርቆ ነው አሁን ደግሞ ጨዋታው እንግዲህ በጣም የሚገርመው ደግሞ ማለት ነው ማለት ብትቄ ነገር ነች ጨርቋ ራሱ በጣም ትንሽ ነው ማለት በቃ ሐሰተኛ ነቢያቶች በትንሹ ይሰጧል፣ ግን ካንተ የሚፈልጉት ደግሞ በጣም በትልቅ ነው። አይገርም? በጣም ማለት አሁን መጽሐፍ ቅዱሳዊ ባይዘው ሊያረጉት ይፈልጋሉ። ጳውሎስን ጨርቁን ቆርጠው ለበሽተኞች ያደርጉ ነበርና ሰዎች ይፈወሱ ነበር ያ ጨርቅ በነካቸው እና ግን መጽሐፍ ቅዱስ ላይ በቋሚነት ይሄን ሲያደርጉ ግን አላደረጉም። ማለት በሰዓቱ የነበረ መገለጥ ሁሉ ጊዜ አንድ አይነት አይሆንም። ሲጀምር የመንፈስ ቅዱስ አሰራር ሁሌ ጨርቅ ከሆነ ሁሌ እንትን ከሆነ ሁሉ ጊዜ አይደለም። ዛሬ የሆነ ነገር መንፈስ ቅዱስ በሆነ መንገድ ሊሰራ ይችላል። ዞሮ ዞሮ ዋና መንፈስ ቅዱስ የሚሰራው በኢየሱስ ክርስቶስ ስም ብቻ ነው። ስሜን ያከብረኛል አይደል ጌታ ራሱ። ለምን እሺ ጨርቁን ብቻ ከሚኮርጁ ማለት ነው የጴጥሮስን ጥላ ለምን አይኮርጁ? አይ እሱ እንኳን ፀሐይ ለሚያው ውስጥ ስለሆነ ያኔ ገባ ሜዳ ላይም ስለነበረ ፀሐይ የሚነካዋል፣ ከዛ ደግሞ ጥላ ያርፋል። ይሄ ግን ቤት ውስጥ ነው። ምናልባት የላይት ካልሆነ በስተቀር የፀሐይ እንኳን ጥላ አይኖርም። ግን ደግሞ ጳውሎስ ማለት ነው ድንኳን ሰፊ እንጂ ልብስ ሰፊ አልነበረም። ገብቷል። በተቀደደበት ቁጥር እየሰፋ ቢሆን አስቧል። ትርፍራፊውን ቢሸጠው ራሱ ሲሆን እንኳን አዋጭ ነበር ትላለስ እና ወንጌል እንግዲህ ያው እንደዚህ የሆነ ነው። ባይዘዌ ተሾመ የሃሌታ ዩቲዩብ ላይ ያለ ጋዜጠኛ በዙም ጠይቋት ነበር። ኢንተርቪውን እያየሁት ነበረ። ተደባብሶ ነው ያለፈው። እኔ ያው የተወደድክ ጋዜጠኛ ነህ፣ ነገር ግን ጠንከር አድርገህ እንትን አላደረከውም። ይሄን ነገር በደንብ አልጠየቃትም። ከእግዚአብሔር ቃል አንፃር የተለሳለሰ ነገር ነው። ብዙ ሰዎችን በእርግጠኝነት አስተያየት ይሰጣዋል። ኮሜንቶችንም ቼክ ብታደርጋቸው እንዲህ አይነት ነገሮችን ታስተውላለህ ብዬ አስባለሁ። ጠንከር ያለ ነገር አላደረገም። እሱ ማለት መጽሐፍ ቅዱሳዊ መሰረት አለው ወይ ብሎ ቻሌንጅ አላደረጋትም። እሷ እንደውም እጅ ላይ ያደረከው ምንድነው አለችው። አድርጓል የፕላስቲክ ቸርች በር ላይ የሚሸጧት ምናምን ጥቅስ ነገር ያላት አርጌዋለሁ ምናምን እንደውም እኔ ያው እንደ ኪዳን ነው ምናምን ብሎ እንትን ሲያደርግ አየ በራሱ ያዘችው ማለት ነው። በሱ እንትን ያዘችው እና በቃ በቋሚነት የሚሰራ ነገር እንደሌለ መማር አለበት ይሄ ህዝብ። ለምን መሰለ ምን ያላስገባንለት ነገር አለ ቤት ውስጥ። አሁን እኮ ሰዎች ኢየሱስ የሚለውን ስም ወይም ደግሞ መጽሐፍ ቅዱስን ወይም የጸሎትን እንትን እንዳይለማመዱ በቃ የሆነ ቁሳቁስ ላይ እንዲመሰረቱ። አሁን ይሄን ጨርቅ ይዞ የሄደ ሰው የሆነ ነገር ቤት ውስጥ የሆነ ሰው ቢታመም ወይ የሆነ ነገር ሀፕን ቢያድርግ ምናምን ጨርቆ የለ ምናምን ነው የሚባለው እንጂ ይጸለይለት ምናምን የሚል ኢየሱስ የሚለው ስም አሁን የኢየሱስ የስሙ ኃይል በዚህ ላይ ስለተጠራ ምናምን ለምን የኢየሱስ የስሙ ኃይል በጨርቅ ላይ ተንጠልጥሎ ነው እንደሚሰራው ሲጀምር ብቻውን እኮ የሚሰራ ስም እኮ ነው። ሰምቷል። በቃ አትራክት ለማድረግ ሰዎችን ለመሳብ የሆነ ነገር ለመፍጠር ብለህ ከእግዚአብሔር ቃል ጋር ስትጋጭ በጣም ያሳዝናል። ስለዚህ ባካችሁ ይሄንን የከበረውን ስም ከስሞች ሁሉ በላይ ስልጣን ያለው አብ ያከበረውን ስም
እንደዚህ በማይረባ ነገር በወረደ ነገር በጨርቃጨርቅ በቁሳቁስ እያደረጋችሁ አትለውጡ። በእውነት ያስጠይቃችኋል። ለጊዜው ልትጠቀሙ ትችላላችሁ፣ ለጊዜው ትኩረት ልታገኙ ትችላላችሁ፣ ለጊዜው ባዶ አዳራሻችሁ በሰዎች ሊሞሉ ይችላሉ። ነገር ግን በእግዚአብሔር ፊት ስትቆሙ ግን ለእያንዳንዱ ለሰራችሁት ነገር ትጠየቃላችሁ። ምክንያቱም በቋሚነት የሚሰራ ምንም ጨርቅም ምንም ዘይትም ምንም ቁሳቁስ የለም። በቋሚነት የሚሰራ ስም መንፈስ ቅዱስ የሚያከብረው ስም ኢየሱስ ይባላል። ስለዚህ ባካችሁን ፕሊስ ትውልድን አታስቱ። እንቅልፌን አግኝቼ አይኔን እንደገለጽ ዓለም እንዴት ትሆን ብዬ ራሴን ጠየቅኩ። መኪና ያላችሁ ሰዎች በእግር ብዙ ስለማይጓዙ ጫማቸው አይበላም፣ ጎማ ግን ይበላል። የማን ጎማ? ማሰብ አለብህ። መኪና ግን ባይኖር ስንት ነገር እየተበላ እንዳለ አንተ እግር ስር ማሰብ አለብህ። ያ የመኪና ጎማ የበላው አስፋልት ነበር ያንተ እግር የሚበላ። የመኪና ጎማ አዲስ ገጥሜ ተበልቶ ትቀይራለህ። ያንተ ጫማ ግን ሰላም ነው። ጫማ ብቻ እንዳይመስላችሁ። ለምንድን ነው መኪና በየጊዜው ሰርቪስ የሚገባ? እንዳይበላ ወይ ደግሞ እንዳይበላሽ። እናንተም እኮ ኢየሱስ በቸርነቱ ጠብቆ ነው እንጂ ጨበጥ አድርግና እኔ እኮ በቸርነቱ ተጠብቄ ነው እንጂ ብሉት። ከመኪና የባሰ ሰርቪስ ያስፈልገኛል ብሉ። ለእናንተ የተዘጋ በር የለም። ከዛሬ ቀን ጀምራችሁ ብር ለእናንተ ባራ ነው። አሜን አትልም? አሜን። ባሪያ ነው። እውነት ነው። እሱማ ባሪያ ነው። እንግዲህ ሐዋርያቶቹ በእግራቸው ነው ወንጌል የሰሩት። ያው እግረኝነትን እያበረታታን አይደለም። ሰው ቢኖረው ጥሩ ነው። ግን ከተማችን እኮ ሁሉም ሰው በመኪና የሚሄድባት ከተማ አይደለች አይደለም። ብዙ ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ የምንኖረው። አንዳንድ ነገሮች ትምህርቶችም ትንቢቶችም ኢቭን ከሀገራችን ባሪያ ማለት ጥሩ ነው። እንደ መልካም ምኞት እቀበለዋለሁ። አሁን ይሄ የደቀ መዝሙርም የምንም ትምህርት የአገልግሎትም ትምህርት ሊሆን አይችልም። መልካም ምኞት ብዬ ሲጀመር ማለት አሁን ትምህርት ነው ምንድን ነው ማለት አሁን እኛ ይጠፋናል ማለት መኪና ቢኖረን ምናምን አሪፍ ነው አሪፍ አይደለም ውስጥ ይጠፋናል እንደኛ ማለት መኪና ቢኖር እኮ ምንም እንትን የለውም እኮ ጥሩ ነገር ነው። መኪና አሪፍ ነገር ነው። ልክ ነው። ጎማ ነው የሚበላው፣ ጫማው ላይ ያልቅበት ይችላል መኪና ያለው ሰው ማለት ይሄ ግን ቁጭ ተብሎ መድረክ ላይ ያውም ማለት ነው በጣም እንትን ብሎ ምናምን ነገር እንደዚህ ጀንተል ብሎ የሚወራ ጉዳይ አይደለም ማለት ይሄ ዕውቀት አይደለም ማለት መድረክ ላይ አስወጥቶ ያውም ተቀምጦ ማለት ነው እንደ ትልቅ ነገር የሚታይ እንትን አይደለም። ዕውቀት አይደለም። ሰው ሰፍ ብሎ ያየ ነው እንግዲህ ይሄን የተማረ ህዝብ ምን ሊሆን እንደሚችል ውጤቱን እስኪ ነው እስኪ This is prophetic worship. Eger. Hey! Ready? ማለት ኢቭን ጨፋሪ አስመጥቶ ነው የሚመስለው ታውቃለህ። አብሶ ፊት ለፊት ላይ ያሉት የምንተቸው ፕሮቴስታንቱ ማህበረሰብ አንዱ በዚህ ነው ማለት አምልኳችሁ ከጭፈራ ያለፈ ነው። በቃ ጭፈራን ያስነቃል እና ተቀጥረው ነው የሚመስለው። እነዚህ አሁን በደንብ ፕሮፌሽናል ጨፋሮች መተው ፊት ለፊት ላይ ህዝቡን እንዲያስጨፍሩ የተጋበዙ ነው የሚመስለው። እውነት ነው። ምክንያቱም እንግዲህ ያየ ነው በዚህ ልክ አምልኮ እኮ አለ መጽሐፍ ቅዱሳዊ ነው ማለት ልክ አለው እንጂ ታመልካለህ። እግዚአብሔርን በተለያየ መንገድ ልታመልክ ትችላለህ። መዝለሉ እና አንተ ማረጉ መጨፈሩ አይደለም ዋናው ፖይንት። በእርግጥ ከልብ ነው ጌታንም ታመልከው በመንፈስና በእውነት ነው ታመልከው። ነገር ግን እንቅስቃሴ እንኳን ብታረግ ሌላውን የሚያሰናክል መሆን የለበትም። መቼ ዕለት አንድ እህታችን ኳየር ላይ አንድ ቃል ሼር እያደረገችን ነበር። ራቁቱን ማለት የንግስናውን ክብሩን ጣል እንጂ ኤፉድ ለብሶ ነበር። ገብቷላ ለኔ አይገባኝም ነው ክብር የሚገባው አለ። ይሄንን ክብሬን አውልቄ ነው በእግዚአብሔር ፊት እንትን ማድረገው እንጂ ይሄ መላመላውንም ማለት አይደለም ብላ በጣም ደስ ብሎ ነበር ያን ያካፈለችና እኔ በጣም የሚያሳዝነኝ ፓርት እንደሆነ ታውቃለህ ፍቃድ ያገኙ ናይት ክለቦች ናቸው፣ ዴፓሪዎች ናቸው። እነዚህ ካውንስል ፍቃድ የሰጣቸው ጭፈራ ቤቶች ናቸው። ሲጀመር ያ የቀድሙን ትምህርት የተማረ ሰው ከዚህ ውጪ ሌላ ምንም ሊሆን አይችልም። ምንም አልተማረማ ደቀ መዝሙር ሊሆን አይችልም። እንደዚህ ነው ሊሆን የሚችለው እና ፍቃድ የሰጧቸው ሰዎች ይገርሙኛል። አሁን እንደዚህ እንዲያስጨፍሩ ፍቃድ ሰጥቷቸዋልና በወንጌላውያን ጥላ ውስጥ ነው ያሉት። ፍቃዳቸው የተሰጣቸው ከካውንስል ነው።
እና በጣም አሳፋሪ ነው። በጣም አሳፋሪ እንደነዚህ አይነት ሰዎች የእውነት ጸጋ እንኳን ካላቸው ጸጋቸውን ብለን ነው ልንገለገል የምንችለው እንጂ ፐርሰናሊ ወይ ከኛ ተሽለው ወይ በእውቀት በምን ምናምን ተሽለው አይደለም፣ ወይ ብልጠትም ወይ እውቀትም ምናምን ኖሯቸው አይደለም የምንገዛላቸው ጸጋው ነው። ጸጋው አላቸው ብለን ግን እንደዚህ ደግሞ ሊንጠባረሩብን አይገባም። ማለት እንደዚህ ቁጭ ብሎ ጀንተል ብሎ መኪና እኮ ማለት ምናምን ነገር ሊሉን አይገባም። ገብቷል። በጸጋቸው ልንገለገል እንችላለን። በቃ እግዚአብሔር ከተጠቀመባቸው ለቤተ ክርስቲያን ስለሆነ ያም ጸጋ የሚጠቅመው እኛ እንታነጽበታለን። ከዛ ያለፈ ግን ማለት ነው እንደዚህ እንትን ሊሉበት ግን የሚገባ ነው ብዬ አላስብም። ሁለተኛ ወደ ጭፈራው ስንሄድ እውነት ለመናገር ቅድምም እንዳልከው እግዚአብሔር የሚመለከው በእውነትና በመንፈስ ነው። ብዙ ጊዜ እኔ እንትን ደስ የማይለኝ ነገር አለ ማለት ለታይታ ነው አምልኳችን ራሱ እርስ በርስ ነው ምናምን እየተባባልን እንጂ ወደ ላይ አይደለም። ገብቷል። ዘለለ ለመባል የሆነ ነገር እንዲህ ምናምን ስታይል ምናምን ልክ ነው። አሁን ለምሳሌ ባህል የሚባል ነገር አለ። ወላይታ ላይ የራሱ የሆነ እንትን አለው፣ ቃና አለው ማለት ቢቱ ምኑ በቃ በእነሱ ነው። የግድ አሸብሽብ ላትለው ትችላለህ። እሱ አይደለም ስህተቱ። ግን ያንን ነገር ግን ሲያደርግ ግን በመንፈስ በእውነት ሆኖ ማለት ነው ወደ እግዚአብሔር እንደሚሄድ አውቆ ተረድቶ ያንን ነገር ነው ማድረግ ያለበት እንጂ ወደ ሳይድ አይደለም፣ ወደ ጎን አይደለም። አምልኮ ወደ ላይ መገኛዬ ላንተ ብቻ ነው ጭፈራዬ። እዚህ ጋር ማለት ነው እንዲህ ምናምን እያለች እየተጨነቀች የምትደንሰው ዳንስ ማለት ነው። ይሄ ስሜት ነው። ገብቷል። በመንፈስ የሚደረግ ሳይሆን በስሜት የሚደረግ ነው። ይሄ ደግሞ እግዚአብሔርን አያስደስትም። አይድል ሾው ላይ ቢሞክሩ አለስ ቦታ ቢመርጡ። በእርግጥ ያው ኖርማሊ እንደ ቸርች እኔ አልቆጥረውም። ይሄ የምታየው ነገር እንዴት ተፈቅዶላቸው እንደዚህ እያገለገሉ እንዳለ እኔ አላውቅም። ማለት አሁን ጸጋ ራሱ ኖሯቸው ከሆነ የእግዚአብሔር ጸጋ እኮ እንደዚህ እንድትሆን እኮ አያደርግም። ስትስትም ይመልሳል እኮ አይደለም እንዴ? የሚያስክድ አይደለም እንዴ? እግዚአብሔር ጸጋ ኃጢአትነትን እኮ የሚያስክድ እኮ ነው። ያለምን ይዘን ያለም ነገር እኮ የሚያስክድ ነው ጸጋ እንጂ መረን የሚለቅ አይደለም እግዚአብሔር ጸጋ። እና እነዚህ ሰዎች ፍቃድ የሰጧቸው ሰዎች ሊጠይቋቸው ይገባል። ማለት ለናይት ክለብ ከሰጧቸው ለዴፓሪ ከሰጧቸው ፍቃዱን ይንገሩን። በዛ መንገድ ከሆነ ያወጡት ለቤተ ክርስቲያን ብለው ግን ከሰጧቸው ግን ይሄው ቤተ ክርስቲያን ብለው እያሳዩን ያለት ይሄው ጭፈራ ቤት ነው። ደግሞ አይተዋል የላይት ሲስተሙ ምናምን አሁን ብዙ የተለመደው ነው እንደዚህ አይነት ነገር በጣም በቃ ኦልሬዲ ሰዎች ምኞቶቻቸውን እየገለጡ ነው። ይሄ ታፍነው የነበረውን ገብቷል የሚፈልጉ ውስጣቸው መሆን የሚፈልጉትን ነገር አሁን መጥቶላቸው የትም ሄድ አይጠበቅባቸው። አሁን ናይት ክለብ ሄድ አይጠበቅብህ። እዚህ ጭሮ ጋር ከሄድክ ደልሰህ ትመጣለህ። ጭሮ እባክህን አንደኛ ብዙ ርቀት አትሄድም። እኔ ይሄን 1000% ነው የምናገረው። በዚህ አይነት አገልግሎት በዚህ አይነት እንትን ብዙ ርቀት አትሄድም። በዛው ናይት ክለብ አድርገው ልቀጠል ይችላል እንጂ ቤተክርስቲያን ባለቤት ስላላት የቤቱ ባለቤት ሲመጣ ጅራፍ ያነሳለት የዛኔ ይሄ ሁሉ ያጋንንት መሰዊያ ይገለባበጣል። አትቀጥልም፣ ብዙ ርቀት አትሄድም። ስለዚህ ተመለስ አንተም በጊዜው ህዝቡንም አታስት ለማለት ነው። በእርግጥ ያው ብዙ ርቀትም ለመሄድ እኮ እሱም አያስብም እውነት ለመናገር ማለት ገዛ አድርጎ ማለት ቶሎ ሸቀል አድርጎ ለመውጣት ነው እንጂ ምክንያቱም የሚቀጥል ሰው እኮ ያስታውቃል። ገባ የሆነ ነገር የታጨቀ ነገር ይኖረዋል፣ የተሰጠው ነገር የተላከው ነገር አለ። ይሄ እኮ ምንም ማንም የላከው የለም፣ በራሱ ነው የተነሳው። ስለዚህ የሆነች ትንሽዬ ነገር አለችው ያንን ነገር እስኪጨርስ ድረስ ነው። ከዛ በኋላ ከህዝቡ ብሩን ከሰበሰበ በኋላ ያልቅበታል። የሚያወራውን አይኖርም። ይሄው አሁን እኮ የሚያወራውን እኮ በጣም እኮ አጥንቶ እኮ ነው ስለ መኪና ያወራው አጥንቶ ማለት ነው። አንድ ህፃን ልጅ እኮ ማውራት የሚችለው ወሬ ነው የሚያወራው፣ ግን በቃ እንደ ትልቅ ነገር ነው የሚያወራው ማለት ነው ይሄንን ነገርና ስለዚህ ምንም ነገር ስለሌላቸው ብዙም አይቆዩም ቶሎ። ይሄው አሁን እኮ እያየን ነው እነ እስራኤልም ምናምን እየወጡ ነው ከጨዋታው ውጪ ጨዋታ እየወጡ በአዲስ መንገድ እየመጡ ነው። ድራማ ሰሩ የሆነዋል እንግዲህ አርቲስት እየሆኑ ነው። እና የፕሮቴስታንት ሲኒማ ምናምን ነገር ሲኖር ወደፊት እናያቸዋለን። አክተሩ ነው እናግዛቸዋለን። ባይዛው ድራማ ከሰሩ እናግዛቸዋለን። ይሻላቸዋል እሱ
ቅርብ ወራጆች እባካችሁን ተመለሱ ለማለት ነው። yes እንቅልፌ ነቅቼ አይኔን እንደገለ ዓለም እንዴት ቆም ብዬ ራሴን ጠየቅ። ይህ በቲዮሶፍ መልቲሚዲያ ተዘጋጅቶ በወሬብ ሲኒማ የዩቲዩብ ቻናል የሚቀርብላችሁ ወቅታዊ ፕሮግራማችን ነው። እናንተን ይጠቅማሉ፣ ያዝናናሉ፣ ያስተምራሉ ብለን ያሰብናቸውን ቪዲዮዎች ይዘን መተናል። ከኛ ጋር እንድትሆኑ ከወዲሁ እንጋብዛችኋለን። ቪዲዮዎቻችንን ከማየታችሁ በፊት ላይክ በማድረግ እንድትጀምሩ እያበረታታን ኮመንት ላይ የፈለጋችሁትን አስተያየት ቅሬታም ቢሆን እንዲሁም ደግሞ ገንቢ ሀሳባችሁን ያስቀመጣችሁ ከኛ ጋር ቤተሰብ እንድትሆኑ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ሁኑ እንላለን። እንግዲህ ከአፍታ ቆይታ በኋላ ደግሞ ተመልሰን እንመጣለን። እንግዲህ የተወደዳችሁ ዛሬም እንግዲህ እንደምታዩት በአማረ ሁኔታ ቀረጻችንን እያደረግን ነው። ይሄ ቤት እንደምታውቁት እንግዲህ ኢማና መጽሐፍት መደብር ነው። የተለያዩ መጽሐፎች አሉ፣ የተለያዩ ስጦታዎች አሉ። መታችሁ ግዙ፣ ታተርፋላችሁ። ቦታውንም እንግዲህ እንደምታውቁት ቦሌ መንገድ ላይ ጌቱ ኮሜርሻል ህንፃ አንደኛ ፎቅ ላይ ኮሪደሩን ይዛችሁ ስትመጡ ወደ ቀኝ ስታጠፉ ታገኙታላችሁ። መታችሁ ሸምቱ እንላለን። ቴንክ ዩ። እንቅልፌ ነቅቼ አይኔን እንደገለ ዓለም እንዴት ቆም ብዬ ራሴን ጠየቅ። ፍጥረታ ብሎ የጀመረው በሶስት ፊደል ይሁን በሚል ቃልን ቃልህን ብቻ ስትናገር የሌለው ወደ መኖር ይመጣል። ይሁን አለ ሆነ፣ ይሁን አለ ሆነ፣ ይሁን አለ ሆነ፣ ይሁን አለ። እግዚአብሔር ይሁን ሲል እንዳፉ ቃል ሆነ። ይሁን አለ ሆነ ሆነ። አዎ። እና ያው ሞራሉን አደንቃለሁኝ። እኔ ራሴ አሁን ሸነጠኝ ዘምር አለኝ። እናውጣ እንዴ ነገር እንዴት ነው ክሊፕ እንስራ። ባይዘው መዝሙሮች አሉኝ እና መዝሙሮች አሉኝ ኳየር አገለግላለሁ እና መዝሙሮች አሉኝ። አሁን ግን እየሸነጠኝ ነው እንደዚህ ክሊፕ መስራት። ምክንያቱም ይሄው ድፍረት ነው የሚጠይቀው። ድፍረት ካለ ምንም ችግር የለውም። በአሁን ሰዓት ሙዚቀኛ ምንም ይሰራልሃል ብርም እና ድፍረት ካለ ማለት ነው። ሞራሉን እናደንቃለን፣ ፍላጎቱን እናደንቃለን። ግን እኔ ባይዘው በጣም ጠላቶቹ ብዬ የማስበው የዚህ ሰው ማለት ነው በጣም አሪፍ ነው ምናምን ብለው ኮሜንት የሚያደርጉለት ሰዎች ዋው በርታ የሚገርም ነገር ነው ያለህ ምናምን የሚሉ ሰዎች የሱ ጠላቶች ናቸው። እኛ አሁን ጠላት አይደለንም። ባይዘው ይሄን ነገር አንተን ልናሸማቀቅ ሳይሆን ጠላቶችን ልናሳይ ነው። በቃ በርታ ጎበዝ ምናምን የሚሉ ይሄን መዝሙር ያቀራበሩልን በእውነት ምንም ጥያቄ የለውም። ኮሜንቶችን ገብተህ ማየት ትችላለህ። ምን እየሆነ ባንተ ህይወት ላይ ምን እየተፈጸመ እንዳለ ፍላጻ ነው ሊል ይችላል። ይሄ የጠላት ፍላጻ ነው፣ የጠላት ውጊያ ነው ሊል ይችላል። እኛም እንትን ሆነበት። አንድ እንደውም ሙዚቃ አቀናባሪ አለ የዘፈን በቃ የሆነ በተናገርክ ቁጥር ምናምን እያስገባ ኦኬ ጊልዶ አለ። እኔ ስሙን አልጠራሁትም አው ስለሚባል ምን ነው ኦሬዲ እኮ አደባባይ አይደለም። የሆነ ሰው የሆነ ነገር ሲያደርግ ወደ ጊልዶ ጋር ይሄድ ይባላል። ጊልዶ ጋር ልዘፍን ብለህ 10 መስመር ስንኝ ግጥም ይዘህ ስትሄድ አለው ለመስራት ምን አነሳሳ? ግጥም የለም ነው። እሺ በአጭር አማርኛ አንድ ነገር መግለጽ ይቻላል በሚል ሀሳብ እኔ ያንን እምነት ይዤ ነው የሚጓዘው። እንደዛ ማለት ነው። እነዚህም አሉ ማለት ነው። የኛም ጊልዶች አሉ። ስለዚህ ሳትፉታል ሰው በቦታው መሆን አለበት። ይሄኔ አንተ ስጦታ ሌላ ሊሆን ይችላል ማለት ሰዎች ሲሰሩ አይተ ቪዲዮ አይተ ተነሳስተ ሊሆን ይችላል። ደግሞ በአንዳንድ ደግሞ ወዳጅ በሚመስሉ ክፉ መካሪዎች ተነሳሽነት ይሆናል ይሄን ነገር እየሰራው። ነገር ግን ይሄ ያንተ ጥሪ ነው ብዬ አላምንም። እና ደግሞ ግዴታ ደግሞ በአማርኛ መዘመር የለበትም፣ በቋንቋ መዘመር አለበት። ምናልባት የምን ቋንቋ ተናጋሪ እንደሆነ ባናቅም አፉ ላይ ግን አክሰንቱ ያስታውቃል። ግዴታ ሰው አማርኛ መዘመር የለበትም። እግዚአብሔር አማርኛ ብቻ አይደለም የሚሰማው ለሰው ካልሆነ በስተቀር ለሆነ ሰዎችን አስበህ ካልሰራ በስተቀር በተጠራበት በተሰጠ በተወለድክበት ቋንቋ መዘመር ምንም ችግር የለውም። ሞር እንደውም አፍህም እንትን ሳያደርግ ሳትኮላተፍ ተደራሽ ትሆናለህ። ያን ቋንቋ ለሚናገሩ ለሚሰሙ ሰዎች ተደራሽ ትሆናለህ። በወንጌል በመዝሙር ትደርሳለህ። እና የመጀመሪያው ፖይንት የተሰጠህን መሆን ያለህን ቋንቋ ተጠቅመህ በዛ መስራት። ሁለተኛው ደግሞ
በተሰጠ ጸጋ ራሱ ማገልገል አስፈላጊ ነው። ሰዎች ሰባኪዎች በተሰጣቸው ሰባኪ ከሆነ አንድ ሰው ሰባኪ ነው፣ ዘማሪ ከሆነ ዘማሪ ነው፣ እረኛ ከሆነ እረኛ ነው፣ መሪ ከሆነ መሪ ነው ማለት ሁሉም ሰው ራሱ ስጦታ ነው። መንፈስ ቅዱስ እንደወደደ እያካፈለ ሰጥቷል። ጌታ ኢየሱስም እንደዚህ ምርኮ ማረከ ይልና ለቤተክርስቲያን ስጦታን ሰጠ ብሎ ኦፊሶችን ሰጥቷል። ስለዚህ ሰው በተጠራበት በዛ ቢመላለስ ፍሬያማ ይሆናል ብለን እናስባለን። ወንድማችን እንወዳለን። በጊዜ ጸጋን ፈልግ ጥሩ እድሜ ላይ ነው ያለ እንቅልፌ ነቅቼ አይኔን እንደገለ ዓለም እንዴት ትቆም ብዬ ራሴን ጠየ አይኖቿን እጉር እንዲያደርግ ጸልያለሁ። አሜን አሜን። ኧረ ጉዴ አንተ ታወረች አይተኝ እኔም አይታየኝም። አሁን እንደዚህ አንተ ትችላለህ፣ እኔ አልችልም። እኔም አይታየኝም። አየሽ በነገራችን ላይ ማለት ነው እንዴ አንተ ይሄን መሰለ ታለንት ይዘህ ነው እንደዚህ ከዲጋ ቪዲዮ ይሰራ አይታየኝም። ታዘበ ጥሩ ተከፋይ እኮ ነው የምትሆነው ብትሄድ እንዴ አሁን ይሄን ስራ ጥሩ ተከፋይ እኮ አሁን ባለ መኪና ትሆናለች ራሷ የሆነ ነገር በርግጥ በዚህ ሰዓት ባይዘው እሱ ምንም የለውም። ገና ማስታወቂያ እየሰራ ነው። ገና ራሱ አየህ አሁን በዚህ ነገር የተሸወደው ራሱ ገና ለኤክስፒሪየንስም ብዙ የለውም እና አስፈርሟት ነው ይመስለኛል ወደፊት ሳድግ ምናምን እከፍላለሁ ምናምን ብሎ ከኋላ ይተወኛል ይሆናል እንጂ እዚህ ሰዓት እዩ ጩፋ ካራቴውንም አልጀመረም መሰለኝ። ደግሞም ገና አላወቀበትም እንትኑንም ገና አዲስ ነው እንጂ አሁን ለምሳሌ ሰው አይኑ እንደዚህ ካረገ አይታየው። ግን ደግሞ ምንድነው እውር እንድትሆኝ ያዛለው ጤነኛ የነበረችው ሴት ነው ባይዘው እንጂ አይነ ስውር ሆና እያፈወሳት እኮ አይደለም። እንዴ እያለች በግድ እኮ ነው አይታታል። አይኗ ራሱ እንዴ እያረገች እየተርገበገበ ነው እንትን ይሄ ታውራ የፈውሷት ሳይሆን እውር አረኩሽ አላት። ከዛ ደግሞ ተፈውሻላት ደግሞ እውር እንድትሆኝ ጸልያለሁ ሲል አሜን ይላሉ ማለት ነው። ማለት በቃ በጣም አሳዛኝ ነው። ያው እነዚህ ሰዎች ዞሮ ዞሮ መፍለቂያቸው እኮ ከቤተ ክርስቲያን የወጡ ናቸው ማለት ኦልድ ከሚባሉ እናት ከሚባሉ ቤተ ክርስቲያን ወጥተው ነው እንደዚህ አይነት ድራማዎችን እየሰሩ እንትን የሚያደርጉትና ይሄ ሰው እንግዲህ እያገለገለ ነው። አሁንም እኛ አሁን አገልግሎቱንም የሱን እንትን ለመንቀፍ ሳይሆን ከጸጋ ጋር ከምን ጋር የተያዘ ነገር አይደለም እያወራን ያለነው። ይሄ ቪዲዮ ግን ግልጽና ግልጽ ነው፣ ድራማ ነው። እውር እንኳን ሆና ቢሆን ኢትስ ኦኬ የእግዚአብሔር ታምራት ብለን እልል እንላለን። እኛ እንደውም ቢያሳዩን እውሮችን እየፈወሱ ቢያሳዩን ደስ ይለናል እንጂ ፐርሰናሊ ከሱ ጋር ጥላቻና አሁን ያለውን አገልግሎትም ለመንቀፍና እንትን ለማድረግ አይደለም። ግን የሚያሳዝነኝ ፓርት እንደሆነ ታውቃለህ በቃ ምልህ አሁን እንደዚህ ጋር ተቆጪም አባትም የለም። ለምን ከዛ ተባረሮ ነው የወጣው አገልጋይ። ብዙ አገልጋይ እኮ አሁን ከዛ ተባረሮ ስለወጣ እዚህ ጋር መጥቶ እንደፈለገ ይሆናል። አየህ በዛ ግን በስነ ስርዓት ተይዞ ቢሆን ኖሮ በነበረበት ቦታ ላይ ተይዞ በስነ ስርዓት አድርጎ ቢሆን ኖሮ እንደዚህ አይነት ነገሮች እንትኖችን አናፈራ። ነጭሮ እነምናም መቼስ ድንገት የመጡ ሰዎች አይደሉም ብዬ አስባለሁ። ልክ ነው። እዛ ውስጥ የበቀሉ ናቸው፣ ቤተክርስቲያን ውስጥ ያደጉ ናቸው ብዬ ነው የማስበውና ቤተክርስቲያን ላይ ያለውን ክፍተት ነው እኔ ሁሉ ጊዜ የማየው። ልክ ነው። አንደኛ ያው እነዚህ ሰዎች ቅድም እንዳልከው ለወንጌል የሚጨምሩት ነገር ላይኖር ይችላል በዚህ ጉዳይ ላይ ማለት ለእግዚአብሔር ደግሞ አታታልለትም ባይዘው ምንም አታታል በውሸት የሆነ ተከታይም አትሰበስብለትም ያው ራስን ካላበለጸክ በስተቀር ማለት ነው። ሌላው ግን ወንጌል ግን እንቅፋት ይሆናል። ይህንን አይቶ እንዴ ለዚህ ነው እንዴ እንትን የሚባለው ወደ ጌታ ነው የሚባለው ወደዚህ ነው እንዴ ብሎ የተቀናበረም አይደለም የሚሄዱ ሰዎች አሉ። አዎ እና ብዙ ታክቲኮች ነበሩ። ኢቭን ሰሞኑን ራሱ ማሙሻ አንድ ቪዲዮ እንትን እያለ ነበር። በእርግጥ የቅርብ ጊዜ ሳይሆን ትንሽ የቆየ እንትን ነው፣ ግን ሰሞኑን በደንብ እየተዘዋወረ ነበር ሶሻል ሚዲያ ላይ። ቪክቶር ኬንያሪ ይባላል። አሁን እንኳን ስሙ በቃ የለም ኦልሬዲ። ትልቅ ሜጋ ቸርች ይመራ ነበር ናይሮቢ ውስጥ እና ሰው ከሀገር ሁሉ ነው የሚሰበሰበው የነበረው። እና በኋላ በቃ ተንኮል ሲሰሩ የነበሩ አንዳንድ ፓስተሮች ወጡና አጋለጡ ማለት ነው። ወጥተው ሲያጋለጡ ናሽናል ቲቪው ቆይ ዶክመንተሪ ስራ እናንተ ዝም በሉ በቃ አትንገሩት፣ እንደተጋለጠ አትንገሩት ምናምን ተብሎ ውስጥ ካሜራ ምናምን ገጥመው ምናምን አድርገው በቃ አጠናው ማለት ነው። ቲቪው አጠናው። ማይ ጎድነስ ሰው እንደዚህ ይከፋል ማለት አንዳንዱን የውሸት ምስክርነት አሰጣጥ ሲያሰለጥን ነው።
ጌታ እንትኔን ኩላሊቴ ጋር እንትን አድርጎ ነካኝ ብለስ ጮክ በያ ምናምን ብሎ ትሬን ሲያረጋት ማለት ነው። እንትኖቹ ከጉባኤ መረጃ እንዴት እንደሚሰበሰብ አብሮ ቁጭ ያለው ማን እንደሆነ አታውቅም። እንዴት ነው? ደህና እግዚአብሔር ይመስገን። እኔ እንትን አባላል ያንተ ስም ማን ነበር? እና እያሉ ይቆያሉ ማለት ነው ፕሮግራም እስኪጀምር። የኔ ስም እንትን ኬታ ካይ ነበር አንተ የመጣው? እኔ ከእንትን ነው የመጣው። እኔ ማንተን ችግር ኖሮብኝ ነው የመጣሁት። አንተ ምን ችግር ኖሮብህ ነው? የኔ ማንተን ለካ ሪፖርት ይደረጋል ያውሉ። ከዛ ሰውዬው ይወጣና ስም ይጠራል። ዋይ ከዛ ኬዝን ያብራራዋል ተንትኖ። ሰው እንዴት መገለጥ ካልሆነ ከጥልቁ እንዴት ያስበዋል? ምናምን እያልኩ እየተገረምኩ ጳውሎስን ሳነብ በክፋት እየባሱ እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። ስለዚህ there is no guarantee። አሁን ከዚህ በኋላ ኢትዮጵያ ውስጥ ስህተት ትምህርት የሚባል ተጠርጎ ወጥቷል ምናምን ብንል ውሸት። እየባሱ ይሄዳሉ። አሁን እነዚህ ነገሮች እየጨመሩ ነው የሚሄዱት ወደፊትም ማለት ነው። እና እኛ ለማስቆምም አይደለም እኛ በንግግር ለማንቃት ነው ህዝቡን ለማንቃት። ግን ህዝቡ እነዛ ወደዛ ቦታ የሚሄዱትን ሰዎች ግን እንዲነቁ ከማድረግ ነውና ዞሮ ማለት ነው። አሁን የኛም ኮንተንት እንደዚህ አይነት ነገሮችን ነው እየሰራን ያለ ነውና ይሄ ሁሉ የምንሰራባቸው ክፍተቶቹ ከየት መጣ ስንል ይሄ ሁሉ ነገር የአስተዳደር ችግር ነው። ትክክል። በቃ ማለት እናት ቤተክርስቲያን የምንላቸው አሁን ለምሳሌ በየጊዜው የተፈለፈሉ ቸርቾች አሉ እና እነዛ ሁሉ ሰዎች የወጡት ማለት ነው ከእናት ቸርች ናቸው። እነዚህን የምትተቸው በምንድን ነው? አንደኛ የሚታይ ነገር አለ፣ ይኸው የምናቀርበው ነገር አለ። ቪዲዮ አላቸው፣ ራሳቸው ቪዲዮ ቀርጸው ነው ለኛ የሚሰጡን ማለት ነው። አዎ እነዛ ግን አናየው። ገብቷል? እንትናቸው ብዙ አይታወቅም። ግን የምታውቀው ግን ማለት ነው በእንደዚህ በፍሬያቸው የምታውቀው ማለት ነው። አስተዳደር ላይ በጣም ከባድ ችግር አለ። አሁን እንግዲህ ሰሞኑን የሰማነው አለ አይደለ? ለሶስተኛ ጊዜ ምርጫ ተካሂዶ የሽማግሌዎች ምርጫ አንድ ሰው ሲያወራ ነበር። ሶስተኛ ጊዜ ተመረጠና ይሄ የሚያሳየው አንደኛ ይሄ ሰውዬ ጥሩ መሪነቱን አያሳይም። አሁን እኔ የማየው እሱን አይደለም፣ ጥሩ ተተኪ አለማፍራቱ ነው የሚታየው። ገባ? ተተኪ የለም ማለት ነው። የአንድ መሪ ደግሞ ኳሊቲ ተተኪን ማፍራት ነው አይደለ? ለዛ ብቻ ነው ብለህ ታስባለህ? እሱ ባያፈራም ግን እኮ የሳይ አንዱ ነው ማለት አንዱ እሱ ነው። ገብቷል? አንዱ የሚያሳየን እሱ ነው። ከዛ ውጪ ደግሞ መሪ የለምም ብቻም ሳይሆን ነገርየው እንዲቀጥል ያደረገበት ደግሞ የራሱ ነገር አለ ማለት አንደኛ የተቧደኑ ቡድኖች አሉ። ገብቷል? የሚፈልጉት ማለት ነው ያንን ነገር የሚፈልጉ ቦታውን የሚፈልጉ ሰዎች አሉ። ስለዚህ ያንን ነገር የሚጠቀሙትን ነገር እነሱ ናቸው የሚያውቁት፣ ስልጣኑን ለምን እንደሚፈልጉት ማለት ነው። በጣም የሚያሳዝነኝ ፓርት እንደዚህ ካነሳው አይቀር ማለት ነው እንደዚህ አንዳንድ ሰዎች አሁን ቤተክርስቲያን ላይ ተለጥፈው እንደ መዥገር ተለጥፈው እውነቴን ነው የምነግርህ ደሞዝ አይከፈልንም በሚል ይሄ ምንድነው የሚባለው አይሰፈርልንም ቀለብ አይሰፈርልንም በሚል ግን ይሄ ቀለብ የሚሰፈርላቸው ሙሉ ጊዜ አገልጋዮችን የሚያሳቅቁ ሰዎች የሚያሸማቀቁ የሚያሳቅቁ ልቀቁ ነው የምንለው እኛ። እውነቴን ነው የምነግርህ ተቆርቋሪ ሆነው ማለት ነው። አዎ አይደል? ለእግዚአብሔር ተቆርቆረው እኮ አይደለም እኮ ያው ስለማይከፈላቸው በተዘዋዋሪ እኮ ይጠቀማሉ እኮ ቤተክርስቲያን ላይ ዝም ብለው የሚፈቀቁ እንዳይመስል ማለት ዝም ብለው እንደዚህ ጥብቅ ያሉ እንዳይመስል የሚጠቀሙበት የሆነ በተዘዋዋሪ ቀጥታ እንደነዚህ አገልጋዮች በፊት ለፊት የሚሰፈር ነገር ባይኖራቸው እዛ በመሆናቸው የሚጠቀሙ ጥቅም ስላለ ነው። እኔ እንደውም ቢለቁላሉ አንዳንዶች ሁሉንም አይደለም ደግሞ የሚገርምህ ህይወታቸውን ጊዜያቸውን ላይ ሁሉ ነገራቸውን በቃ መስዋዕት አድርገው ትውልድን የሚያፈሩ ደግሞ አሉ። እግዚአብሔር ይባርካቸው። ጌታ ኢየሱስ ስለሚያያችሁ በእውነት እናንተ ጌታ ኢየሱስ ይባርካችሁ። በቃ ምንም ነገር ሰይጣን በተለያየ መንገድ ቻሌንጅ ሊያረጋችሁ ይችላል፣ ግን ይሄ የትም የማይገኝ እድል ነው። የእግዚአብሔርን ቤት ከነፍሳችሁ ከልባችሁ እያገለገላችሁ ያላችሁ ሁሉ ነገራችሁን ኢንቨስት የምታደርጉ ለትውልድ የምትጨነቁ ጌታ ይባርካችሁ። ዋጋችሁን በሰማይ ታገኛላችሁ። እኛ ግን እያልን ያለነው አሁን ቸርች ላይ ተጣብቀው እንደመዥገር ሰውን የሚንቁ አገልጋይን የሚያሳቅቁ ምንም ክብር የማያውቁ የእግዚአብሔርን ክብር የማያውቁ ይልቀቁ። ማቴዎስ 24 ላይ ራሱ 23 ላይ አይደለ ወዮ 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 የሚለው ክርስቶስ ራሱ የሚናገረው ለመሪዎች ነው፣ ለዮሪት መምህራንና ፈሪሳውያንን ማለት ነው። ያው በሙሴ ወንበር ተቀምጧል የሚለው የሙሴ ወንበር ማለት የእግዚአብሔር ወንበር ነው። ስለዚህ እዚህ ወንበር ላይ ተቀምጣችሁ ግን እንደዚህ ታረጋላችሁ፣ እንዲህ ታረጋላችሁ፣ እንዲህ ታረጋላችሁ እያለ መጨረሻ ላይ እንደውም ቤታችሁ የተፈታ ይሆናል ነው የሚለው
አይደለ ባዶ ይሆናል ወና ይሆናል ነው የሚለው። ስለዚህ አሁንም ቢሆን ማለት ነው ብዙ ቸርቾች ወና ይሆናሉ። እውነት ነው። በነገራችን ላይ የአስተዳደር ችግር ቤቱን ወና ያደርገዋል ማቴዎስ 23 ላይ እንደምናየው ማለት ነውና እግዚአብሔር ራሱ ኢንቮልቭ የሚያደርግበትን ነገር እነዚህ ሰዎች ግን በራሳቸው ስለሚሰሩበት እግዚአብሔር እዛ ነገር ውስጥ አይገባም። ትክክል። ስለዚህ እግዚአብሔር የሌለበት ደግሞ ባዶ ነው የሚሆነው ማለት ነው። ይተዋል ማለት አምነውም እኮ እግዚአብሔር ትውልድን አይሰጥህም። እውነት ነው። አይደለም ለነፍሳት የሚሳሳ ልብ ከሌለ የማትወድ ከሆነ እግዚአብሔርም አምኖ አይሰጥህም። እውነት ነው። እግዚአብሔርንም እጃ ተገልጦ አታይም። አንዳንዴ እኮ ቼክ ማድረግ ያስፈልጋል ራስን። ዘመንን ሙሉ ተጣብቀህ ቸርች ላይ ማለት መኖራቸውን እንኳን አይደለም ግን የእግዚአብሔርን ክብር ከልክለ ትውልድን እንትን አድርገህ ሰዎች እንዳያገለግሉ የተጠሩ ሰዎች እንዳያገለግሉ አድርገህ የወቀስክ ሌሎችን አንዳንድ አሁን እኔ በእውነት ብዙ ቦታ ሲያማርሩ ያሉ አገልጋዮች ምክንያቱም እንትናቸውን እንኳን አጥተዋል። ይሄ ለማገልገል ያላቸው ፓሽን እንኳን አጥተዋል። ምክንያቱም ስለሚወቀሱ እንትን ስለሚደረጉ ምናምን ይሄ አሁን ለሰምባዲ ብለው ለሪፖርት ብለው ነው ብዙ ጊዜ የሚሰሩ። ያ ደግሞ ፍሬያማ አይሆንም። ብዙ ፍሬ አታፈራም በዛ መንገድ ሲሆን ለእግዚአብሔር ብለህ ለጥሪ ብለህ ስታገለግል ነው እንጂ የሆነ ሰው ያሳቀቀ በደሞዝ ምክንያት የሆነ ሰው የማይከፈለው ሰው አንተ እኮ እየተከፈለ እየሰራ አይደለም ምናምን ሲል በተለያየ መንገድ አታክስ ያደረገ በምን አይነት መንገድ ነው የምታገለግለው? በምሬት ውስጥ ሆነ ነው የምታገለግለው። እና ብዙ ሰዎች ከተለያየ አብያተ ክርስቲያናት እንደዚህ አይነት ሰዎች ይገጥሙኛል ሲያማርሩ ሰማለሁ። እና እኔ በእውነት ነው የምነግራችሁ ልቀቁ፣ በቃ ልቀቁ ማለት ከቸርች ወጣችሁ ሂዱ ሳይሆን ይሄን የእግዚአብሔርን ነገር የእግዚአብሔር እጅ እንዳይገለጥ ሰዎች መተው እንዳያገለግሉ የእግዚአብሔር ነገር ያለባቸው ሰዎች እንዳያገለግሉ በር የምትዘጉ የማትፈልጉ እግዚአብሔርን ክብር ማየት የማትፈልጉ የምታሳቅቁ አገልጋዮችን ትውልድን የምታባረሩ ከቤተ ክርስቲያን ምንም ግድም አይላችሁ ለነፍሳት የማትጨነቁ ወንበራችሁን ለማስጠበቅ ሁሉ ጊዜ የምትሯሯጡ የማትለቁ የመሪነትን የሆነ ፑልፒትን የምናምን ቦታ የማትለቁ እስኪ ልቀቁና አዩት። አሁን ይኸው እያየን ጎና እየሆነ ነው እግዚአብሔር ቤት። እስኪ ልቀቁትና ይታይ እስኪ ውጤቱ ለሌላ ስጡ እስኪ ለትውልድ አስተላልፉ እስኪ። እንቅልፌ ነቅቼ እንደገለ ዓለም እንዴት ትሆን ብዬ ራሴን ጠየቅ። እንዴ ከፋችሁ ራሱ ከጋቢና ወጥቶ ነው የሚከፍተው። ምን ልጨብጥህ? አያሳፍርም? አቅርብኝ እኮ ገና ናት ደሞች ወጥቴና ገና ከማናንሽ ሴቶች እንዴት ነው ካልከፈትክልኝ አልገባም የሚሉ ሴቶች አይታል የሆነ ቪዲዮዎች ላይ ወንድየው ያው ቀጥሯት ምናምን ወይ ራት ግብዣ ወይ ምሳ ግብዣ ይመጣና በመኪና ግቢ ሲላት መተ ካልከፈትክልኝ ምናምን ጥሏት ሲሄድ ማለት አይቻለሁ የሆነ ቪዲዮ እና ልክ አሁን እኔ መሰለኝ በቃ ልክ እንደ ልጃገረድ ሴት ካልከፈታችሁልኝ አልወርድም የሚል ግን እሱ አሁን ምንድነው በጣም በቃ እግዚአብሔር ሰው ነው በጣም ማን ኦፍ ጎድ ምናምን ተብሎ አይቷል የሆነ ነገር ገባ የሆነ ሰዎች ሲታጀው ሲከፈትላቸው ምናምን አይቶ እቺም ደግሞ ግልገል ናት ምንድነው ጩጬ እንትናት ተተኪናትና አንድ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩን መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። ወጉን ይዘውታል ወጉን ይዘውታል ሄደው ምናምን በር ከፍቶ እግዚአብሔር ሰውረን ምናምን እና ምን አለ ጌታ እንደዚህ ቢያከብሩት እና በጣም ያሳፍር ዘመን ላይ ያለ ነው። ያው ብዙ እነዚህም ቀርቦ ወራጆች በነገራችን ላይ እኛም እኮ አሁን እየሰራን ያለ ነው እንደዚህ እንዳይሆነ ባይዘው። በነገራችን ላይ አገልግሎት ሲባል ይሄ እንዳልሆነ አገልግሎት ማለት እግዚአብሔርን የምታገለግልበት እንጂ ይሄ ሴሬሞኒው አይደለም። አሁን ለዛ እኮ ነው ትውልዱ ሴሬሞኒ ላይ ነው ፎከስ የሚያደርገው። ገባ አንድ አገልጋይ ነው ምናምን ሲባል መኪና አለው ምናምን ነገር ከዛ በኋላ ከፍቶ ያስወርዱታል ምናምን ካልሆነ አገልጋይ አይደለም።
ሰው ለራሷን ይተረጻለው ይሄ ነው እኮ እሱን እኮ ነው ማለት ሴሬሞኒው ላይ ነው ትኩረታቸው እንጂ የእውነት የእግዚአብሔርን ቃል በማስተማር ላይ በመትጋት ላይ ቃሉን በማንበብ በመጸለይ ምናምን አይደለም ጊዜያቸውን የሚያሳልፉት። እንዴት ነው ወርደ 3 እርምጃ ተራምደ ከዛ አከፋፈት ከዛ በኋላ ሰወርድ ያለው እንትን ምናምን አዘጋገ ከዛ ከኋላ ታጅበኛለ ከፊት ለፊት የሚመጡትን እየገፋ ምናምን ነገር ይሄንን ነው ትሬን የሚደረጉት ማለት ነው። ኮፒ ፔስት ነው ደግሞ እንደዚህ አይደለም አገልግሎት ባይዘው ወንጌል እንደዚህ አይደለም። አሁን እነዚህ ሰዎች እያያችሁ የምትጸልዩ እንደ ማን ኦፍ ጎድ እንደ እንትና እንድታረገኝ ፈልጋለሁ ጌታ ሆይ ከሆነ አይቀር እንደሱ ነው በር አስከፋች ምናምን ታጅቦ የሚሄድ ምናምን እያላችሁ አትጸልዩ። ይሄ የሆነ ትክክለኛው አገልግሎት ይሄ አይደለም። እነዚህ ዝም ብለው የሆነ ግሩፕ ሰርተው ለመዝረፍ የተዘጋጁ ናቸው። ምናልባት የተቀቡም ካላችኋቸው የቀባቸው ጌታ ላይሆን ይችላል። ንጉሱ ብቻ ነው ንጉስ፣ ኢየሱስ ብቻ ነው ንጉስ። እሱ በምድር አይደለም በሰማይ እንኳን እነዛ በዙፋን ላይ የተቀመጡ 24ቱ ሽማግሌዎች በእግዚአብሔር አብ ዙሪያ የተቀመጡ 24ቱ ሽማግሌዎች አክሊላቸውን አውርደው እያኖሩ ፊቱ እያኖሩ እየተንበረከቁ እየሰገዱ እንስሳሶቹ ቅዱስ ቅዱስ እያሉ ያለና የነበርክ እያሉ የሚሰግዱለት አንድ ንጉስ ኢየሱስ ብቻ ነው። ክብር የሚገባው የቤቱ ባለቤት የቤተ ክርስቲያን ባለቤት ኢየሱስ ብቻ ነው። እነዚህ ወንበዴና ዱርዬዎች ናቸው። እነዚህ ደግሞ ገና ወጠጤዎች ናቸው። ስለዚህ እኛ ዝም ብለን ለማስተማሪያ ነው እንጂ እንደንተንም ቆጥረናቸው አይደለም። ሲጀመር ኢየሱስ መኪና አያስከፍትም። ኢየሱስ እንግዲህ ልብ ነው የሚያስከፍተው። እንግዲህ የተወደዳችሁ ዛሬም እንግዲህ እንደምታዩት በአማረ ሁኔታ ቀረጻችንን እያደረግን ነው። ይሄ ቤት እንደምታውቁት እንግዲህ ኢማና መጽሐፍት መደብር ነው። የተለያዩ መጽሐፎች አሉ፣ የተለያዩ ስጦታዎች አሉ። መታችሁ ግዙ፣ ታተርፋላችሁ። ቦታውንም እንግዲህ እንደምታውቁት ቦሌ መንገድ ላይ ጌቱ ኮሜርሻል ህንፃ አንደኛ ፎቅ ላይ ኮሪደሩን ይዛችሁ ስትመጡ ወደ ቀኝ ስታጠፉ ታገኙታላችሁ። መታችሁ ሸምቱ እንላለን። ቴንክ ዩ ዓለም እንድትሆን ብዬ ራሴን ጠየቅኩ።